ላልሰለጠነ ህዝብ ቦቲ ብታረግለት ሽታው መከራ ነው። ፈረንጅ ቢያረግ በክረምት ነው የሚያረገው፣ በጭቃ ነው የሚያረገው። ኦሮሞ ግን በጋ የሚያረገው። ችግሩ የኦሮሞ በበጋ ስለሚያረገው ኦሮሞች ከዛሬ ጀምሮ ምነግራችሁ የምትሰደሙበት ልንገራችሁ። እናት አባቶቻቸው ያውቁ እንደ አማራው ገበሬ ናቸው። የተማራቸው ኦሮሞች ይልቅ በበጋ ቦቲ ጫማ አታድርጉ። ላስቲክ ነው። አንደኛ ፀሐይ ነው፣ ላስቲክ ነው፣ ይቃጠላል። ለእግራችሁም እግራችሁንም እንዳለ ነው እንትን የሚያደርገው። አላሽቆ ብታዩት ባክቴሪያ ምን ይፈጥራል። ሽታው በአካባቢ ያስቀምጥ። አማራስ በበጋ በረባሶ ነው የሚያደርግ። አየው አማራ ስልጣኔ። የአማራ ገበሬና የኦሮሞን ገበሬ ተመልከቱ ልዩነቱ። ያኛው በበጋ ቦቲ ሲያደርግ፣ አማራ ደግሞ በበጋ በረባሶ ያደርጋል። በረባሶ ምንድን ነው? ጥልፍልፍ ጫማ ነች፣ ከመኪና ጎማ የተሰራ ነው፣ ክፍት ነው። አማራ የሚፈልገው ከታች እሾ እንዳያወገው ብቻ ክፍት ስለሆነ አቧራ ብቻ ነው የሚገባው። አቧራውን ደግሞ ወራጅ ወንዝ ጋር ይቀመጥና ላጥላጥ አድርጎ አድርቆት ደረቅ ይላል። 10 ደቂቃ ሲደርቅ ይጓዛል። ተመልከት አማራ። ይሄ ደደብ ጠቅላይ ሚኒስትሩ የምትሉት የ7ኛ ክፍል ተማሪ እኔ ባይዘው እየኮረኮንኩ ነው የማስተምረው። እግዚአብሔር ምስክሬ ነው። አብይን አይደለም እኔ አንድ የአማራ ፕሮፌሰር ማስተማር የምችል ሰው ነው። ቀጥቅጬ ነው ማስተምረው ፖለቲካ። ይሄ ጉራ አይደለም። ይሄንን 7ኛ ክፍል በደንብ ነው የነቀነኩት። የህዋትና የኦነግና የሻቢያን ፖለቲካ ነቅንቄዋለሁ። ገደል ላይ ከተትኩባቸው። ስለዚህ ፓርላማ ዛሬ የጠራው ለእኔ ነው፣ ለማንም አይደለም የተጠራው። በፍጥነት ነው የጠራው። ቢመጣ አሳሰብ ለእኛ ምን ያደርግልናል ብዬ ስለመጣው ዛሬ ፓርላማ ላይ ሲቀዝን ዋለ አብይ አህመድ። እያስቀዘንኩት ነው የዋልኩት ነው የምላቸው። ይሄ ደንቆሮዝ ውስጥ የሚንጫጫው ስለበለጥኩ ነው። ፖለቲካ አበጥሬ ስለምበልጥ ነው። በጣም እኔ መረጃ ያለ የሚገርም እኔ አብይ አህመድ ጓዳው ውስጥ ነው ማድረው ማለት ይቻላል። አየነው እኮ አዶናይ እየተባለ ኤርትራዊ ትግሬ ሌባ $1 የለኝም እያለን ጀዝባ ዲያስፖራ ሙልጭ አርጎ የአረብ ሀገር ልጅ በላት። ይሄ ረሀብተኛ የተዋል ጥጋቡ ሲዘል ደረቱን እያሳየ ቆንጆ ነኝ ምናምን። ይሄ 3ኛ ክፍል ቦምባርሌ ይዘልብናል። የመሀይም ኤርትራዊ ዘርፎን ዋሽቶ መጥቶ ደረቱን ገልብጦ በቃ እነዚህ ፋራዎች ናቸው ብሎ አዶናይ እየተባለ ደንቆሮ ድንጋይ ራስ እነዚህን ማጠራርጋቸው አባሩ ትግሬዎች ምን ይሰራል መቀሌ ውስጥ? ሌላው ትግሬ አባሩ ያን አስመራ መላክ ነው። እዚያው ተራራውን ይጋጥ። የት አባቱ ወራዳ ደግሞ 1.7 ሚሊዮን ተከታይ ልቀቅና ወጣ ብሎክ አድርገ። ይሄ ወራዳ ይሄን ወራዳ የሚከተሉ እንደ መማሪያ ያለ ደግሞ ይችል ሌባ የሚከተል እንደ ቤታየው ተባተሳዳለች ቆሻሻ እነዚህን የሚከተል እንደነ ቅዳሜ ገበያ እንደነ ዘገየ እነዚህን የሚከተል ሰው እኔ ሰው ነው ብዬ እኮ አላስበው። በእውነት ነው የምላቸው። እኔ እነዚህ ሰዎች ምን እንደሚያስተምሩት አስረግጬ ነው። እንደዚህ አሮጎ ረግጦ የሚናገር ሰው የለም። ፈሪ ነው ጠቅላላ። ይንበጫበጫል። እኔ አልንበጫበጭ፣ ማንንም አልፈራ። በሬ ድረስ ስናይፐር ደቅነ መምጣት ይችላል። አስረግጬ ነው የምነግርህ። እኔ ሽፈራው ገርባው ልጅ በምንም ታምር እኔ ፈርቼክ እኔ አልሞትም። ሰው ታሞ ነው የሚሞተው። ሞጣ ቀራኒዮ ታሞ ይሞት ይሆናል፣ ፈርቶ አይሞት። ለመብላት አልኖርም እያልኩ ነው እኔ። ለመብላት አልኖርም፣ ለመኖር ግን እቀምሳለሁ። ሰው ነኝ፣ ነፍስ መቀጠል ስላለባት። አሁን አንዳንዱ ሰው ለመብላት ነው እኮ የሚኖረው።